ጊዜ ነበረን። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። በድጋሚ ሳሚን ቴንኪውን በለው ሁላችንም ቴንኪው ሳሚ፣ በጣም እናመሰግናለን ስለረዳህን። ተባረክ። ደርሶልን ደግሞ አድጎ እንደዚህ እግዚአብሔርን ቤት ቴኬር ለማድረግ በመብቃቱ በጣም ደስ ብሎኛል። እግዚአብሔር የተባረከ ይሁን። ኔክስት ደግሞ እነ የጋይ ዘውዴ ልጆች እነ ጎና እነሱን ደግሞ እንጠብቃለን። የጅሙ ልጆችን ደግሞ እንደዚህ እንዲያገለግሉ አሁን አዳዲስ ጄነሬሽን እየመጣ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በጣም ደስ ብሎኛል። እንኳን አደረሳችሁ። ድምጻችሁ ይሰማል ወይ? ጾም አልፈታችሁም እንዴ? ምንድነው? ተፈቷል እኮ ኦሬዲ። ጌታ አምላክ ይባረክ። በጣም ደስ ብሎኛል። ዛሬ በዚህ ስፍራ ላይ የመጨረሻ ጊዜያችን ነው። ደግሞ ኢስተር ነው እና ምን ሊወራ እንደሚችል ግልጽ ነው። ግን አንዳንድ ነገሮችን ከዛ በፊት ማለት ፈልጋለሁ። በእነዚህ 7 ዓመት እዚህ ስፍራ ላይ ስንኖር በጣም እንደ ቤታችን ነበረ። ከላይ ጀምሮ እስከዚህኛው ድረስ በጣም ነፃ ሆነን ነበረ የምንጠቀመው። በዚህ ስፍራ ላይ የአንድነት ጊዜ ሲኖረን ኪችኑን እየተጠቀምን ወሊዮን እየተጠቀምን ልጆቻችንን እንደሚገባ ያስተማሩልን በጣም ብዙ ነገር አገዛውናል። እዚህ ቦታ ያሉ መሪዎች በጣም እግዚአብሔር ይባርካቸው። ቴንኪው ማለት ፈልጋለሁ። እነሱን በጨብጨባ ቴንኪውን በላቸው። ባይሰሙንም ሰማይ ስለሚሰማ እግዚአብሔር ይባርካቸው። በብዙ በጣም ደስተኛ ነበርን እዚህ በነበረን ቆይታ። ግን ደግሞ መውጣት ባንፈልግም መሄድ ባንፈልግም ደግሞ ኦሬዲ ይሄ ቦታ ስለተፈለገ እዛ የተሻለ ቦታ ስለተዘጋጀልን ደስ ይያለን ደግሞ እዛ እንሄዳለን። ከዚህ በኋላ አሁን የምናየውን ነገር እዛ ስንሄድ አናየው። ፕሮፌሰር ያረኩ ነው አናየው። ማን ነው በደንብ አሜን የሚለኝ? ኢየሱስ ጌታ ነው። ከፊት ለፊታችን ሐሙስ ጀምሮ የሐሙስ ምሽቶች በጣም ልዩ የሆኑ የአምልኮ ጊዜ፣ የእግዚአብሔር ቃል ጊዜ፣ የጸሎት ጊዜ ነው የሚኖረን። ሰንደይ ደግሞ የሚኖረን ሞርኒንግ ላይ በጣም ሰዓቱን early ነው የምናደርገው። ብትችሉ 9 ካልሆነ ግን 9:30 መስት እንጀምራለን። 12 ሰዓት ተኩል 12:30 እንጨርሳለን ማለት ነው። ኦሬዲ ዋን ላይ አረቦች እዛ ይጀምራሉ የነሱ ፕሮግራም። ዲል ያደረግን ነው አክቹአሊ ትንሽ ገፋ እንዲያደርጉልን። ገፋ ቢያደርጉም ባይዘው 12 ተኩል ነው የምንጨርሰው። ገፋ እንዲያደርጉ የምንፈልገው ለምንድነው? ሻይ ቡና እንድንባባል፣ ሀግ እንድንደራረግ፣ ጌቱ ጌዘር እንዲኖረን፣ ጥቂት እንድንጠያየቅ ነው። ቢበዛ ቢገፋ ዋን ላይ ብንሄድ ነውና ከዛ አያልፍም። ስቲል እስከ ዋናው አግሪመንታችን የሚለው ግን ላለመጨናነቅ እነሱንም ላለመረበሽ እኛ early 30 ደቂቃ ለመጨረስ እንሞክራለን። ሶ ከሚቀጥለው ሳምንት ጀምሮ እናንተ እዚህ ያላችሁ ሌሎችም አሁን ማስታወቂያ ከነገ ጀምሮ ይለቀቃል። አድራሻዎቻችን በተለያየ ፕላትፎርሞች ላይ እናስተዋውቃለን። አዲሱ ቦታችን ላይ ነው የምናደርገው። ቅድም ከድርዬ እንዳለው እዚህ ስፍራ ላይ ማክሰኞ ዕለታ ይሄን የምታዩትን ሁሉንም ማቴሪያሎቻችንን ይዘን ነው እዛ የምንሄደው። ከዚህ 3 ማይል ነው ወይም 6 ደቂቃ ማለት ነው። በጣም ምቹ የሆነ ከ400 ሰው በላይ ሊይዝ የሚችል አዳራሽ፣ በጣም ቆንጆ አዳራሽ ነው እግዚአብሔር የሰጠን። ምን ያህል ጊዜ ደግሞ እዛ እንደምንቆይ አናውቅም። እግዚአብሔር የራሳችንን ቦታ ሰጥቶን ኦን እስክናደርግ ድረስ እንግዲህ እዛም ጌታ እስከፈቀደልን ድረስ እንቆማለን ማለት ነው። ግን ሲሰማኝ እዛ ቦታ ላይ በጣም ብዙ እግዚአብሔር ብሬክ ስሩ ይሰጠናል። ክብር ለእግዚአብሔር ይሁን እና በጣም ደስተኛ ነኝ። ቸርች እንደምታውቁት ከፍ ይላል፣ ዝቅ ይላል፣ ይሞላል፣ ይጎላል። ኢንቫይሮንመንቶች በጣም ጥሩ ይሆናሉ። የሆነ ሰዓት ደግሞ ጫጫታ፣ ጭቅጭቅ፣ ንክትርክ፣ ግጭት፣ ኮንፍሊክት አለ። this is normal by the way። በማንኛውም መጽሐፍ ቅዱሳዊ እውነት ውስጥ የመጽሐፍ ቅዱስ ተማሪዎች እንደመሆናችን መጠን አለ እንደዚህ አይነት ነገር። ስለዚህ ለኔ ብዙም አዲስ አይደለም። ምንም አይነት ነገር ቢኖር 21 ዓመቴ ነው ቸርች በዋናነት ቸርች ስመራ። ስለዚህ ብዙ ከዚህ ከፋፉ ችግሮችን አልፌ አውቃለሁ። አሁን ደግሞ ያለው ለኔ ምንም ነው ማለት እችላለሁ እግዚአብሔር በሚያውቀው ማለት ነውና በጣም ጥሩ ሁኔታ ላይ እንዳለን ግን ይሰማኛል በመንፈሴ። ኢንቫይሮንመንቱን ሳየው ግን ትንሽ ልብ ሊይዝ አምሮ ሊይዝ የሚፈልግ የሚታገል ነገር ይኖራል። ግን ደግሞ ከኛ ጋር ያለው እግዚአብሔር ሁሌም አሸናፊ ነው። ይዋጉሃል፣ እኔ ግን ካንተ ጋር ነኝና አንድ ላይ በሉ እስቲ ድል አይነሱህም ወይም አያሸንፉም። ክብር ለአምላካችን ለእግዚአብሔር ይሁን። እንዲህ አይነት ደስ የሚል መንፈስና ኪዳን ከኛ ጋር ስላለ ደስ ብሎን በዛ እናደርጋለን። ያልመጡ ወዳጆቻችንን አባሎቻችንን በሙሉ በመታቁት አጋጣሚ ሁሉ
ታሳውቋቸው ይሁን። ሐሙስ ዕለት የምትችሉ ሁሉ ኢንቫይት አድርጋችኋለሁ። የመጀመሪያው ሐሙስ ስለሆነ ወርሺፕ ነው የሚኖረን። ሰፊ ሰዓት ጌታን እናመልካለን፣ አካባቢውን እንቀድሳለን። በጣም ደስ ብሎን በዛ ስፍራ ላይ ጌታን እንባርከዋለን። ሐሙስ በጣም ድንቅ ምሽቶች ነው ከዚህ በኋላ የሚኖሩን። ተከታታይ ትምህርቶች፣ ዴሊቨረንሶች፣ ሂሊንጎች፣ አምልኮ፣ ጸሎት በእግዚአብሔር ፊት የምናደርግበት ቀን ነው። ቅዳሜም እንደዚሁ ጾም ጸሎታችን በዛ ስፍራ ላይ ከ10 እስከ 1 ይቀጥላል። እግዚአብሔር መልካም ያደርግልናል ማለት ነው። ክብር ለኢየሱስ ይሁን። ዛሬ አጭር ጊዜ ወስጄ ጥቂት ነገሮችን ተካፍዬ መጸለይ እፈልጋለሁ፣ መባረክ እፈልጋለሁ። ስለምንሄድበትም ስፍራ አስቀድመን እንድንጸልይ እፈልጋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔርን ቃል ከዛሬ 2000 ዓመት በፊት የተከሰተን ክስተት መጽሐፍ ቅዱስ ፍንትው አድርጎ አስቀምጦልናልና በመንፈስ ከኔ ጋር እንድትሄዱ እፈልጋለሁ። ጌታ ኢየሱስ ክርስቶስ ከ5000 ሕዝብ በላይ የተከተለው በነበረበት ሰዓት እንደገና ደግሞ በጣም ባለሀብቶች፣ ባለስልጣኖች፣ ታዋቂ ሰዎች፣ ሕግ አዋቂዎች፣ ፈሪሳውያን፣ ሰዱቃውያን በብዙ አይነት ሁኔታ ኢየሱስ እንዲተከቦ ያለ ደግሞ የሆነ ሰዓት ደግሞ ሁሉ ትተውት ብቻውን ቃኑን መስቀል ላይ በተንጠለጠለ ጊዜ በዋለ ጊዜ ብቻውን ሆኖ ለ3 ቀን ምድር ጸጥ ያለችበት ቀን፣ ምድር በጨለማ የተዋጠችበት ቀን፣ እግዚአብሔር የማይሰራ የሚመስልበት ጊዜ፣ እግዚአብሔር የሌለ የሚመስልበት ጊዜ እንዴት ተብሎ ሰው ሁሉ ጥያቄ የሚፈጥርበት ወቅት ነው ያ ወቅት። ብዙ አስተምሯቸዋል፣ ብዙ ብሏቸዋል፣ ብዙ ነግሯቸዋል። ብዙ ከተናገራቸው የተነሳ በጣም ደስ ብሏቸው ሁሉም ሆ ብለው እየተከተሉት እያለ ድንገት ግን ነገር ዓለም በሙሉ እንዳልነበረ ሆነ። ፀሐይ ብርሃኗን ከለከለች፣ ቀኑ ሌሊት ሆነ፣ ጨለመ። ወንዶች ሴቶች እርቃናቸው እስኪታይ ጥለውት እስኪሸሹ ደረሰ። ነገር ሁሉ አንዳንዴ ላይፍ እንዲህ ይሆናል። ግን የሚገርማችሁ 3 ቀን ከ3 ቀን በኋላ ደግሞ የሆነው ሌላ ታምራት፣ ሌላ ድንቅ ነው። ኢየሱስ ጌታ ነው። እንደ አማኝ እንደ ክርስቲያን ዛሬ ልባችሁና ስፒሪታችሁን በጣም ኢንካሬጅ ማድረግ ፈልጋለሁ። አጭር ጸሎት እንጸልይ ከኔ ጋር። የተወደድክ የተፈራ የተከበርክ የሁላችን ጌታ የዚህ ቤት ባለቤት ከሞት የተነሳህ የናዝሬቱ ኢየሱስ ዛሬም ጌታ ነህ። እናመሰግንሃለን። በዚህ ቤት አንተ ጌታ ነህ። በኔ ህይወት አንተ ጌታ ነህ። በዚች ቤተ ክርስቲያን አንተ ጌታ ነህ። ማርያም እንዳለች ኢየሱስ ከሞተ በኋላ ወደ መቃብሩ መጣ። ጌታዬን ወዴት እንዳኖሩት አላውቅም፣ ጌታዬን አይተሃል እንዳለች ሞቶ እንኳን ኢየሱስ ለሷ ጌታ ነበረ። መንፈሷ የተረዳው ውስጧ የገባው ያ እውነት ዛሬም ለኛ ገብቶናል። ኢየሱስ ጌታ ነህ። አንተ ተነስተሃል አለ በክብር በአብ ቀኝ። ዛሬም ትሰማናለህ፣ ታያናለህ፣ ትዳስሰናለህ። የሁላችን የበላይ አምላክ አንተ ስለሆን ደስ እያለን በዚህ ስፍራ ስምን እንቀድሳለን። አየሩ ሁሉ የተባረከ የሆነ እግዚአብሔር ቃልን የሚለቅሙ የክፋት መናፍስቶች በያሉበት የታሰሩ የሆኑ የክፉ መርገም መናፍስቶች የሚወረውሩት ቀስትና ፍላጻ ወደሚወረውሩት አቅጣጫ የተመለሰ እንዲሆን ጸልያለሁ። ወደ መጣበት አቅጣጫ እንዲመለስ ጸልያለሁ። ክፉ ሁሉ በያለበት የተመታ ይሁን። የቃል እውነትና ኃይል ይገለጥልን። ልትለን የምትፈልገው እውነት ዛሬ እንዲገባን በኢየሱስ ስም ጸልያለሁ። እኔንም ባሪያን እርዳኝ። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ማርቆስ ምዕራፍ 16 ከቁጥር 1 ጀምሮ ላንብብላችሁ። ምናልባት እስከ 8 ባነበው ደስ ይለኛል፣ ተያይዞ ያለ ሐሳብ ስላለ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ሉክ ምን ሊሉት ነው የሚለው? ማንን? የኢየሱስን አስክሬን። ኦልሬዲ ኢየሱስ ሞቷል፣ አልፏል። ግን በሕይወት ሳለ ያላቸው የተናገራቸው ያ የተነካኩት ያ ያዩት ያ የበሉት ያ የጠጡት ያ የገባቸው እውነት አላስቀመጣቸውም። ቤት መጡ ይላል። መምጣት ብቻ አይደለም የሚገርማችሁ፣ በቃ ሽቱ ሊቀቡት ገዙ፣ ዋጋ ከፈሉ። ስንት እንደገዙ አናቅም፣ ግን በቃ በጣም የሆነ ያደረጉት ያከናወኑት ነገር እንዳለ እናያለን፣ እንረዳለን። የሚገርም ነው። ከሳምንቱም በፊተኛው ቀን
እጅግ በማለዳ ፀሐይ ከወጣ በኋላ ደግሞ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር። አያችሁ፣ እነሱ የሚያደርጉትን የሚችሉትን አድርገዋል። ሞቷል ኢየሱስ፣ ውስጣቸው ግን አልሞተም። ጊዜው ጥሩ አይደለም፣ ለነሱ ግን እንደዛ አይደለም የሚሰማቸው። ይሄንን ኢየሱስ ሽቱ ገዝተው መቃብሩን ለመቀባት ሁላቸውም ተስማምተው ምን አሉ ይላል? ወደ መቃብር መጡ። ሲመጡ ግን አንድ ትልቅ ጥያቄ ፊታቸው ላይ አለ። ምን? ድንጋዩ መቃብሩ በድንጋይ ተገጥሞ ስለነበረ ይሄን ድንጋይ ማን ያነሳል የሚል ትልቅ ጥያቄ አለ። እናንተ የምትችሉትን ብቻ ነው ማድረግ የምትችሉት። ከአቅማችሁ በላይ አይፈተናችሁም ጌታ። ማን ነው በደንብ አሜን የሚለኝ? በቃ እኔ ከአቅሜ በላይ አልፈተንም። እስካሁን የምፈተናቸው ፈተናዎች በሙሉ ከኔ አቅም በታች ናቸው። የኔን አቅም የሚነቀንቅ ፈተና ገና አልመጣም። ንገሩት ለሰይጣን ይምጣ ከፈለገ። ኢየሱስ ጌታ ነው በሉ። ለውስጣችሁ የትኛውም አይነት ቻሌንጅ ቢመጣ በቃ ከኛ አቅም በታች ነው። ኢየሱስ ይወላችሁ። ከሞት የሚበልጥ ነገር አለ እዚህ ምድር ላይ? አምላክ ልጆች ምንድነው ከሞት ይበልጥ? የፈለገውን እንደው ይሄ ቤት እላያችን ላይ ቢፈርስ ምንድነው ምን ሆኖ? በቃ ከዚህ ምን እንሆናለን? አለቀው። ከመሞት ውጪ ምን ይመጣ ነገር የለም። ብንሞት ደግሞ ሌላ ዓለም አለን። ለኛ ይሄ ሞት ትራንስፖርታችን ነው። ወደ አምላካችን መሄጃችን ነው። በአብ እቅፍ መታቀፊያችን ነው። ኢየሱስን፣ ጳውሎስን፣ ጴጥሮስን፣ አባቶችን፣ ሐዋርያትን ቀድሞ የምታውቋቸውን የቤተሰቦቻችሁ በጌታ የሆኑት በሙሉ እያየን እንጆ እያደረግን የምናመልክበት ዓለም ነው። ብንሞት ምንም የሚቀርብን ነገር የለም። የጌታ ቅዱሳን። ስለዚህ ጌታ ኢየሱስ ክርስቶስ እነዚህን ሰዎች በብዙ አይነት ሁኔታ ውስጥ ካሳለፋቸው በኋላ በብዙ አይነት ችግር ውስጥ ከሄዱ በኋላ ግን ሌላ ያለፉባቸው ነገሮች አልፈው ከነሱ አቅም በላይ የሆነ ደግሞ አንድ ድንጋይ መቃብሩ ደጃፍ ላይ እንዳይቀቡት፣ እንዳያገለግሉት፣ እንዳያመልኩት፣ ፍቅራቸውን እንዳይገልጹለት፣ ሞት ያልያዘው ፍቅራቸው፣ ሞት ያልከለከለው ፍቅራቸው፣ መቃብር ያልሸፈነው ፍቅራቸው፣ ያ ሐዘን ያልሸፈነው የነ ሄሮድስ የሃይማኖት ሰዎች ጫና ያላደረገባቸው ያንን ንጹህ ፍቅር አፕሪሼት ሊያደርጉ ሽቶ ሊቀቡት ብትሞትም ይገባሃል ሊሉት ሲፈልጉ ግን ድንጋይ ከለከላቸው። ማን ነው የሚያንከባልልን እያሉ እርስ በርስ እየተነጋገሩ ወደ መቃብሩ አሁንም ጉዞ አላቆሙ። አንዳንዶች ይወላል መጽሐፍ ቅዱስ እንደዚህ ይላል። አንዳንዶች ሳይሆን መጽሐፍ ቅዱስ የሚለውን ብል ይሻለኛል። ሰነፍ በመንገድ ላይ አንበሳ አለ ብሎ ከመሄድ ያቆማል ይላል። ታካች እዛ ጋር አንበሳ የለም እኮ አላየውም፣ ግን በቃ አንበሳ አለ ብሎ ጉዞ ያቆማል። አንበሳ ሲያይ ቢያቆም ምንም አልነበረም። ገና ለገና ኢፍ ነው አለ ሊኖር ይችላል በሚል እኮ ነው። ነገ እንዲህ ሊሆን ይችላል ብላችሁ ዛሬ እኔ ኑሮ ታቆማላችሁ? ነገ እንዲህ ሊሆን ይችላል ብላችሁ እንዴት ዛሬ አገልግሎት ታቆማላችሁ? ነገ እንዲህ ሊሆን ይችላል ተብሎ ሰው እንዴት ከጉዞ ይቆማል? እንዴት ከአገልግሎት ይቆማል? እንዴት ከህይወት ይቆማል? ይሄ እኮ መንፈሳዊ ዓለም ነው የእግዚአብሔር ቅዱሳን። ይሄ መንፈሳዊ ዓለም በዚህ በሚታይ ሁለት አይን የተፈጠረ አይደለም። በማይታይ በዚህ እግዚአብሔር እውነት የተፈጠረ ዓለም ነው። ይሄንን የተፈጠረ ዓለም ሼፕ ያደረገው የእግዚአብሔር ቃል እኔ ውስጥ አለ የሚል ሰው በደንብ አሜን ይለኛል። ስለዚህ ኢየሱስ ክርስቶስ መሞቱን አውቀው ይሄ ሐዘን ያልሸፈነው ፍቅር ኢየሱስ መቀበሩን ሰምተው ይሄ መቀበር ያልያዘው ፍቅር ዋጋ ከፍለው ሽቱ ገዝተው እቀባዋለሁ እያሉ እየመጡ ግን ጥያቄ ውስጣቸዋል። ማን ነው የሚያንከባለለው? ማን ነው የሚጥለው? ምን ይሻላል? እንዴት ነው መውጣው ከዚህ ችግር ውስጥ? እንዴት ነው መውጣው ከዚህ ፈተና ውስጥ? እንዴት ነው መውጣው ከዚህ ቻሌንጅ ውስጥ እያሉ ሲያወጡ ሲያወርዱ ሲያመነቱ ግራ ሲጋቡ እያለ ተብለው ግን ጉዞዎቹ ኢየሱስ ጌታ ነው። በህይወታችሁ ምን አይነት ነገር ውስጥ እንዳላችሁ አላውቅም። ብዙ አይነት ፈተና እየተፈራረቀ ከአንዱ ወደ አንዱ እንዲህ እየመጣን ያለን ሰዎችና የመጨረሻ በቃ ስታክ አድርገን እያለን ያለን ሰዎች ብንኖር ዛሬ ለእናንተ ሰዎች መልእክት አለኝ። ቀጥሉ። ኢየሱስ ጌታ ነው። እስቲ አንድ ሰው ይጮና እቀጥላለሁ ይበል እስኪ። እንቀጥላለን። ኢየሱስ ጌታ ነው። ሃሌሉያ። እርስ በርሳቸውም ድንጋዩን ከመቃብሩ ደጃፍ ማን ያንከባልል ነው የሚባባሉት። እርስ በርስ ማን ነው እንዲህ ነው። ወንድ ደግሞ የለም፣ ሴቶች ናቸው ሁሉ ሰባቸው። ሁላቸውም ሴቶች ናቸው። ያላቸውን በቃ ያቅማቸውን ይዘው ጌታቸው ላይ ሲያፈሱት ያሽቱ ናፍቀዋል፣ ጓግተዋል።
ግን አንድ ድንጋይ እንቅፋት ሆኖባቸዋል። ዛሬ ቤታችሁና ህይወታችሁ ላይ፣ ጤናችሁ ላይ፣ አካውንታችሁ ላይ፣ ቢዝነሳችሁ ላይ፣ ዘመናችሁ ላይ፣ አገልግሎታችሁ ላይ የተጋረጠ ጋሬጣ የተደቀረ ድንጋይ በጌታ በኢየሱስ የትንሣኤ ጉልበት ይነሳ። ሃሌሉያ። እርስ በርስ እንዲህ እያሉ እየሄዱ እያለ ቁጥር 4 የምፈልገው ይሄ ነው። ድንጋዩ እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ ነበር። ድንጋዩ እንደተንከባለለ ተመለከቱ ይላል። እሺ ድንጋዩ በቃ ሳያውቁት ነው ከመቃብሩ ላይ ተንከባሎ ያዩት። እጅግ ደግሞ ትልቅ ነው፣ ከነሱ አቅም በላይ ነው። ደጃፉ ላይ ነው ያለው፣ አስክሬኑ ያለው ውስጥ ነው። እየፈለጉ ያሉት ቅዱሳን ስሙኝ፣ ሕያው የሆነን ጌታ አይደለም። እየፈለጉ የነበረው የሞተውን ነው። አዚስ ታይም ግን ኢየሱስ ተነስቷል። ቢሞትባቸውም እሱን ነው የምፈልገው እያለ እነሱ ህይወቱን አይደለም ራስ ትንሣኤውን አይደለም ነበርም የፈለጉት፣ አስክሬኑን ነው የፈለጉት። የሞተ ጉዳያችሁ ላይ፣ የተበላሸነ ታሪካችሁ ላይ፣ የጠፋ ያለቀ ያበቃ የሚመስል ነገራችሁ ላይ ቁሙና ፈልጉት። ህይወትን ትቀበላላችሁ፣ ትንሣኤን ትቀበላላችሁ፣ ኃይልን ትቀበላላችሁ። መንፈሴ ላይ የሰራዊት ጌታ እግዚአብሔር የከበደው ቃል የምትፈሩት ከናንተ ሄዷል። ሃሌሉያ። በቃ ይኸው ማን ነው የሚያንከባልል የሚል ጥያቄ ነው ያለው። ቸርች ላይ ያለ ትልቅ ድንጋይ፣ ህይወትሽ ላይ ያለ ትልቅ ድንጋይ፣ ቤታችሁ ላይ ያለ ትልቅ ድንጋይ፣ ከተማችን ላይ፣ ምድራችን ላይ፣ ፋሚሊያችን ላይ፣ ትውልዳችን ላይ ያለ ትልቅ ጋሬጣ በጌታ በኢየሱስ የትንሣኤ መንፈስ ወድቋል። አውጃለሁ። ሃሌሉያ። አያችሁ፣ ልክ ድንጋዩ ትልቅ ነው ብለው ግን ቀርተው ቢሆን አያዩትም የትንሣኤውን ጌታ፣ አይካፈሉትም። ይሄን መንፈስ አንዳንድ ተስፋ አስቆራጭ መንፈስ ከዙሪያችሁ አባረራለሁ፣ ከዚህ ቸርች ዙሪያ አባረራለሁ። ኢየሱስ ጌታ ነው። በጣም ደስ ይለኛል የኢዮብ መንፈስ። ኢዮብ ትዝ ይላችሁ፣ በጣም እግዚአብሔር የሚፈራ ጻድቅ ንጹህ ሰው፣ ጠዋት ማታ በእግዚአብሔር ፊት መስዋዕት የሚያቀርብ የነበረ፣ እንኳን አይደለም እሱ ልጆቹ እግዚአብሔር የሚፈሩለት ሰው ነበር። ሰይጣን ነው መጥቶ በእግዚአብሔር ፊት አቀሳሰረና መጥቶ በቃ ሊረብሸው ፈለገ። እና እግዚአብሔርና ሰይጣን ኢየሱስ ማን ነው ኢዮብን ሊያጣላ ፈልጎ ሰይጣን ሲከሰው፣ አይ ከነፍሱ በቀር ፈቅጄልሃለሁ አለው። የሰይጣን ክፋትና ተንኮል በአንድ ቀን ያለ የሌለ ነገሩን በሙሉ ድው 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 አደረገና ብቻውን አስቀረው። ብቻውን። ከዛስ አንተ እስካሁን ፍጹምነትን ይዘህ ጠብቀሃል እንዴ? ሚስቱ ደግሞ ስለብና ሙት እንጂ ምን አረገልህ እግዚአብሔር? አረ እግዚአብሔር እንዲህ አይባልም። አንቺ ከሰነፎች እንዳንዱ ተቆጠርሽ። ኖ ኖ ኖ ኖ፣ እሱ ሰጠ፣ እሱ ነሳ። እግዚአብሔር ስም የተባረከ ይሁን። ሲጀምር የነሳው እሱ አልነበረም፣ ሰይጣን ነው። ግን ደግሞ ቢነሳም ሰይጣን ነሳኝ ብዬ ጻድቁን ጌታ አልከሰውም። እግዚአብሔር ጻድቅ ነው። አያችሁ፣ አንዳንዴ በህይወታችሁ ምንም ነገር ቢመጣ ትንሽ እኮ ነገር ነች። እንዴት ትንሿ ትልቁን አምላክ ይሸፍንባችኋል? ኖ ኖ ኖ ቅዱሳን፣ በፍጹም እኔ በመንፈሴ ምን እንደማይታቃላችሁ አሁን የእናንተን አላቅም። እኔ ግን መንፈሳዊ አቅሜ እየጨመረ ነው። መንፈሳዊ ኪሎ አድ እያደረገልኝ ነው ጌታ። መንፈሳዊ ብቻ አይደለም ፊዚካሊም ጭምር። ሰዎች እንደዛ ያሉኝ ነበር። እናንተ ምን እንደምትሉ አላቅም፣ ግን አስተካክላለሁ። ድንገት ላይናችሁ ካልተመቸም ፊዚካሊ አስተካክላለሁ፣ ሰማለሁ፣ ችግር የለውም። ግን ምን እላችሁ መሰላችሁ፣ ሰው ቻሌንጆች ሲመጡ፣ ችግር ሲመጣ ጡንቻ ያወጣል አይደል? በችግር በመከራ በቻሌንጅ አቅም ይጠነከራል። እነዚህ ሰዎች አሁን የኢየሱስ መሞት አንድ ጡንቻ ሰጥቷቸዋል፣ አቅም ሰጥቷቸዋል። ፍቅሩን ሙልጭ አድርጎ አልወሰዱም። ውስጣቸው የነበረው ያ የክርስቶስ ስብዕና እንዲፈልጉት አድርጓቸዋል። ግን ደግሞ ሊፈልጉት ዋጋ ከፍሎ ሽቱ ይዘው ሲመጡ ግን ድንጋይ የሚባል ጋሬጣ ፊታቸው ነበር። ግድ የለም ምን ይሻለናል፣ እንዴት እናደርጋለን ሲሉ ግድ የለም እንሂድ የተባባሉ ይመስለኛል። ማርያም ውስጥ ገብቼ ስሰማ ወይ ዮሐና ውስጥ ወይ ሶስና ውስጥ እንደዛ ያሉ ይመስለኛል። ግልጽ ነው። ግን ሲደርሱ ድንጋዩ ከሩቅ ተንከባሎ አዩት ይላል። ስትደርሱ ነገሩ ሄዷል። በቃ አሁን ከዚህ ቤታችሁ ስትሄዱ ምስራች ይሆናል። እናገራለሁ፣ የዚህ የትንሣኤ ጉልበት በህይወታችሁ ኢየሱስን ከመቃብር ያወጣ ያ መንፈስ ቤታችሁ ላይ ያለ ችግር ያንከባልላችሁ። ዛሬ ከላያችሁ ላይ ይሄ ኃይል የተሰበረ የሆነ ልክ ሲቀርቡ ድንጋዩ ተንከባሎ አገኙት ይላል። የፈራችሁት አይወርሳችሁ። ሃሌሉያ። ስለዚህ ልጨርሰው ክፍሉን አንብቤ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም፣ እነሆም እርሱ ያኖሩበት ስፍራ
ነገር ግን ሄዳችሁ ለደቀ መዛሙርት ለጴጥሮስም ወደ ገሊላ ይቀድማችኋል እንደተናገራችሁ በዚያ ታዩታላችሁ ብላችሁ ንገሩት። አንድ ሰው ይጮህና እንደተናገረኝ እንደዛው አያለሁ ይበል እስኪ። ካላስቸገርኳችሁ ድምጻችሁን ከፍ አድርጉት። በጣም አብረን እንሰብክ ስለፈለኩ ነው። እንደተናገረኝ እንደዛው አያዋለሁ። ማን ነው አሜን የሚለኝ ሰው? እንደተናገራችሁ እንደዛው ታዩታላችሁ። ምን ብሏቸዋል ኢየሱስ? በገሊላ ቀድማችኋለሁ። ይሄን የተናገረው በህይወት እያለ ነው። ስለሞቱ ነገራቸው። ከ3 ቀን በኋላ ግን እናንተ እዛ ገሊላ ውስጥ በቃ ወደ ጥብርያዶስ ስትሯሯጡ እኔ ቀድሜ ጥብርያዶስ ያገኛችኋለሁ እኮ ነው እያላችሁ ያለው። ተስፋ ትቆርጣላችሁ፣ ባክ ታረጋላችሁ፣ ወደ ኋላ ትላላችሁ፣ ትደነግጣላችሁ፣ ትታወካላችሁ። ግን ደግሞ ታወካችሁ በቃ የራሳችሁ ጉዳይ ብያልተዋችሁ ቀድሜ እኔ እዛ አገኛለሁ። የሸሻችሁበት ቦታ መጥቼ አወጣችኋለሁ፣ እመልሳችኋለሁ፣ ወደ ነበረውም ስፍራ አመጣችኋለሁ ብሎ ይሄን ነግሯቸው ነበር። ስለዚህ ልክ እነዚህ ሴቶች ወዲያውኑ ሂዱና ለወንድሞቼ ወይም ለደቀ መዛሙርቱ በገሊላ ቀድማቸዋለሁ ያልኳችሁን ቃል ንገሯቸው። ያኔ ይገባቸዋል። ሐዋርያቱና ኢየሱስ ይግባባሉ። አሁንም መንፈስ ቅዱስና የተነገራችሁ ድምጽ ጋር መግባባት ኮኔክት ማድረግ ይሁንላችሁ። መንቀጥቀጥና በደንገጥም ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉ ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። አሜን ነው ወይ? ይኸውላችሁ ትላንትና እኮ ቤቱ በሐዘን ተመቷል። ሁሉ ተስፋ ቆርጦ ጸጥ ብሎ ያለበት ሰዓት ነው። አይሁድን ፈርቶ፣ የአይሁድን ማህበረሰብ ፈርቶ፣ የሄሮድስና የሮማውያንን ወታደሮች ፈርተው ጸጥ ያሉበት ሰዓት ነው። ለምን? አንዳች ቢተነፍሱ ይገደላሉ። ዋናቸው ተገሏል፣ መሪያቸው ተገሏል። ሁሉን ትተው የተከተሉለት ዋናቸውን እንደገደለው ስላወቀ ሁሉም ጸጥ ያለበት የተረበሸ ሰዓት፣ ሐዘን ከተማውን የሞላበት ሰዓት ላይ በዛ ሰዓት ነው ጌታ ኢየሱስ ክርስቶስ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የዘላለም ደህንነት የሆነውን ወንጌል በእጃቸው ሰጥቶ ላከው። ምን ማለት እንደሆነ ታውቃላችሁ? አይደለም እናንተን ገና በምድር ላይ የሚኖረውን ማህበረሰብ ሁሉ ይሄን ወንጌል እስከሰማና እስከተቀበለ ድረስ ይድናል በእናንተ ምክንያት ነው እኮ ያላችሁ ያለ ኢየሱስ ጌታ ነው። ስለዚህ የአምላክ ልጆች ኢየሱስ መሞቱ መቀበሩ በትልቅ ድንጋይ መዘጋቱ ሳያስፈራቸው ሽቱ ገዝተው ዋጋ ከፍለው ከሆንኩለት በላይ ገና ሆንለታለሁ፣ ራሴ ከሰጠሁት በላይ ሰጥለታለሁ፣ ካገለገልኩት በላይ አገለግለዋለሁ፣ ከሆንኩለት በላይ ሆንለታለሁ ብለው ወስነው ሲመጡ አስክሬን እንቀባለን ብለው ሕያውን አገኙት። ሕያውን ማግኘት ይሁንላችሁ። ስፒሪታችሁን ሕያው የሚያደርግ የእግዚአብሔር ልጅ መገለጥ ይገናኛችሁ። ስለዚህ ይላችኋል አብርሃምን እግዚአብሔር ዘፍጥረት 15 ቁጥር 4 ላይ ይሄ ሰውዬ ደግሞ በቃ ከሀገሩ ከዘመዱ ከወገኑ እግዚአብሔር ብቻ ውጣ ወዳለው ምድር እግዚአብሔርን ሰምቶ ወጣ እና አብሮት የወንድሙን ልጅ ይዞ ሎጥን ወጣ እና አብረው ከወጡ በኋላ ሲጓተቱ በቃ ምንም ሰክሰስፉል መሆን አቃታቸው። ስለዚህ በሎጥና በአብርሃም እረኞች መካከል ከባድ የሆነ ፋይት ተፈጠረ። ከዛ በኋላ ሁለቱ ተለያዩ። ማናማ? ሎጥና አብርሃም። ከዛ አብርሃም አሁን ብቻውን እንደቀረ ሲያውቅ ውስጡ ፍርሃት ተፈጠረ፣ ድንጋጤ ውስጡ ተፈጠረ። ዋው እንደው ሎጥ እንኳን ቢኖር ይወርሰኝ ነበረ፣ አብሮኝ ከቤተሰብ አንድ አካል ቢኖር ያግዘኝ ነበረ፣ ማንም የለም ብቻዬን ነኝ ብሎ በዚህ ፍርሃት ውስጥ ተውጦ በነበረበት ሰዓት ዘፍጥረት 15 ላይ እግዚአብሔር አይገለጥለትም? ዛሬ በተጨነቃችሁበት ጉዳይ አምላክ ይገለጥላችሁ። መሻቴ እሱ ነው። የጌታ ቅዱሳን ጸልይላችኋለሁ። ደግሞ ሁሌም ጸልያለሁ፣ ዛሬም ጸልያለሁ። ሞር በምንፈራውና በምናነክስበት ጉዳይ ላይ የእግዚአብሔር ልጅ ኢየሱስ ይገለጣል። ተገለጠለት እግዚአብሔር። አብርሃም አትፍራ፣ እኔ ላንተ ምን ነኝ? ጋሻ ነኝ። እግዚአብሔር ጋሻ ይሆንለት ሰው አለ እዚህ ቤት? የምንራችሁን ነው ወይስ ስራችሁ ነው ጋሻችሁ? መኪናችሁ ነው? ሚስታችሁ ነች? ባላችሁ ነው? ልጆቻችሁ ናቸው? ሙያችሁ ነው? ጸጋችን ነው? አገልግሎታችን ምንድነው? ጋሻችን ዋስትናችን ምንድነው? ጋሻ ማለት ዋስትና ማለት መመኪያ ማለት መኩሪያ ማለት መተማመኛ
መዳኛ፣ መታደጊያ፣ መከላከያ ማለት ነው። በብዙ የምትታመኑበትና የምትደግፉበት ነገር ምንድነው? የአምላክ ልጆች አያችሁ፣ ይሄ በእድሜው አመሻሽ ላይ እያነከሰ ይሄድ የነበረን አንድ አዛውንት ነው እግዚአብሔር መጥቶ እኔ ላንተ ጋሻ ነኝ፣ አትፍራ አብርሃም፣ ይህ አይወርስም። አንድ ሰው ይጩህና ይህ አይወርሰኝም ይበል እስኪ። አያችሁ ምንድነው የምትፈሩት? አሁን የምትፈሩት ጉዳይ በቃ ጤናችሁ ላይ ቢሆን፣ ኑሯችሁ ላይ ቢሆን፣ ቤተክርስቲያናችን ላይ ቢሆን ዋቴቨር ሰው ያወራው፣ ሰይጣን ያወራው፣ ጨለማ ያወራው የትኛውንም ወሬዎች ላይ ሁሉ ገና አናታቸው ላይ ቆመ ትሰብካለህ። የኢየሱስን ጌትነት እናውጃለን፣ አባትነቱን እንናገራለን፣ ፍቅሩን እንዘምራለን፣ ታላቅነቱን ገና እንሰብካለን። ሃሌሉያ። ስለዚህ በምንም ጉዳይ ልቡ አልተሸበረም። አትፍራ፣ እኔ ነኝ ውጣ ያልኩ። ስለዚህ እኔ ውጣ ካልኩ በቃ እኔ ነኝ ማደርስ፣ ወደ ተናገርኩ ስፍራ ማደርስ እኔ ነኝ። አምነህ ይኖራል። እግዚአብሔርን አምናችሁ ማረፍ ይሆንላችሁ። አሳረፈው እግዚአብሔር። አያችሁ፣ አትፍራ። የምትፈራው አይወርስህም። ምንድነው የምትፈሩት? የእግዚአብሔር ልጆች ምንድነው የምትፈሩት? በጣም እኔ አንድ በጣም የምወደው ባህሪ አለኝ። ምንድነው መሰላችሁ? ድሮም ጀምሮ ይሄ በጌታም ሳልሆን በቃ ከአቅሜ በላይ የሚሆን ቻሌንጅ ሲመጣ መጋፈጥ እወዳለሁ። ለምሳሌ ከትልቅ ሰዎች ጋር መጋጠም መጣላት ካለብኝ ከአቅሜ በላይ እኮ ናቸው፣ አልፈራቸውም። በቃ እንደማንላቀ ከገባኝ ማፈክፈክ እስክመታ አልጠብቅም። የምችሉን ሁሉ ለማድረግ ዘልዬ ነው የምጋፈጠው። እና ይሄ ባህሪዬ መንፈሳዊ ዓለም ላይም ጠቅሞኛል። የትኛውም አይነት ጨለማ ቢመጣ በሙሉ ኃይሌ ነው የምገባበት። ሰባብሬው ወጥቼ አይቻለሁ። ምንም በህይወቴ ላይ ቢመጣ አራግፌው እሄዳለሁ። ኢየሱስ ጌታ ነው። ሲላችኋል አንድ ሰባኪ ሲሰብክ የሰማ ነው እዚህ መድረክ ላይ ይመስለኛል። አንድ ፈረስ እየሮጠ ድንገት አዳለጠውና ጉድጓድ ውስጥ ገባ እና ያ ጉድጓድ ውስጥ ገብቶ በቃ ሰውየው ፈረሱን ማውጣት አቃተው። ስለዚህ ፈረሱን ማውጣት አቅቶት በቃ ልቅበር ብሎ አፈሩ ሲቆፈር ማነው ጉድጓዱ ሲቆፈር የወጣ ውጪ ላይ የነበረ አፈርን በላዩ ላይ መለሰ ይላል። ፈረሱ ሊቀብረው ማለት ነው። አንድ አካፋ ወደ ጉድጓዱ በወረወረ ቁጥር ፈረሱ እያራገፈው ይደመድመው ጀመር። እያራገፈ ሲደመድም እያራገፈ ሲደመድም እያራገፈ ሲደመድም ወክ እያረገ ወጣ። ፋይናል ሊቀብረው ነው ግን የወረወረበት። በአካፋው አፈሩ ወደ ጉድጓዱ የሚመለሰው ፈረሱን ለመቅበር ነው። ፈረሱ ግን አፈሩን እያራገፈ መሬቱን እየደመደመ አፈሩን እያራገፈ መሬቱን እየደመደመ ፋይናሊ ከሰውየው ጋር እኩል አይገናኙ ሜዳ ላይ። እንዲህ በህይወታችሁ እግዚአብሔር ያስመልጣችሁ። አያችሁ የትኛውንም ቻሌንጅ እና ጭቃ አትፍሩ፣ በቃ ግጠሙት። አይ እነዚህ ሴቶች ይሄን የትንሳኤ አዋጅ አያውጁም ነበር። ባይ ድንጋዩ ትልቅ ነው። በቃ ፍቅራችን የልባችን እሱ ያውቃል። ባንሄድ ቸርች አላሉ። ግጥም አድርገው በዛ እኩል ሌሊት ተነስተው እንቀበዋለን፣ እናገለግለዋለን፣ እንጾማለን፣ እንጸልያለን፣ ጌታን እናመልካለን፣ እንወደዋለን፣ ፍቅራችንን እንገልጽለታለን። ኢየሱስ ቢሞትም ለኔ ዛሬም ሕያው ነው በሚል መንፈስ መጡ። ሕያው ሆኖ አሳያቸው። አምላክ በዚህ መንፈስ ይባርካችሁ። ሳምንታችሁ፣ ወራችሁ፣ ቤታችሁ፣ ኑሯችሁ የዚህ ቤተክርስቲያን ታሪክ ከዚህ በኋላ እንዲህ ይሆናል። ሃሌሉያ። ስለዚህ የምንፈራው ነገር አያስደንግጠንም፣ አይወርሰንም። ድንጋዩን ማን ያንከባለላል እያሉ እየጠየቁ እየመጡ ነው ተንከባለው ያገኙት። እየጠየቃችሁ የመጣችሁት ብዙ ጥያቄ ማይንዳችሁ ውስጥ ሊኖር ይችላል፣ እኔ ውስጥ ሊኖር ይችላል፣ እያንዳንዳችን ውስጥ ግን ግድ የላችሁ። ከነ ጥያቄያችሁ ስታመልኩት ጥያቄያችሁ ከናንተ ይሄዳል። ዮሐንስ ፍጥሞ የምትባል ደሴት ላይ በእድሜዋ መሻሽ ቁጭ ብሎ ጥያቄ ሲያወጣ እንደዚህ ብለህን እንደዚህ ሆነ፣ እንደዚህ ብለህን እንደዚህ ሆነ፣ በመጋዝ ተሰነጠቁ፣ በሰይፍ ታረዱ፣ በዘይት ተቀቀሉ እያለ ስሞታ እያቀረበ በእግዚአብሔር ፊት በቃ የተለያየ ብሶቱን ሊያወራ በነበረበት ሰዓት አንድ ቀን ግን የተለየ ነገር ሆነለት። በጌታ ቀን በመንፈስ ነበር። በዛሬው ቀን ማለት ነው። በጌታ ቀን ማለት እሁድ ነው፣ ሰንበት ነው። ጌታ የተነሳበት ቀን ለማለት ነው። በዛ የጌታ የተነሳበት ቀን ላይ መንፈስ ቅዱስ በላዩ ላይ በኃይል መጣ። ልክ ሲመጣ ኢየሱስ አይገለጥለትም። ኢየሱስ ይገለጥለት የሰበሰበውን ጥያቄ በሙሉ ትሎ የእንዳለ ወልደ ጊዮርጊስ መዝሙርን የዘመረ ይመስለኛል። ይሄ አንተን ሳስብ ከጭንቀት ጎጆ ስር ወጥቼ ሚለውም ማለት እና ሰውየው በእግዚአብሔር ፊት እንደሞተ ሰው ሆኖ
ሌላ ቪዥን፣ ሌላ ዓለም፣ ሌላ ራእይ፣ ሌላ መገለጥ ውስጥ እግዚአብሔር እንዲሽፍት ያድርገን። አሁን ሌላ ዴስቲኒ፣ ሌላ ሙላት፣ ሌላ እይታ፣ ሌላ ከፍታ፣ ሌላ ኮኔክሽን ውስጥ እግዚአብሔር አምላክ አሁን በኢየሱስም ይሄን ጉባኤና እኔን ማስገባት ይሁን። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ አያችሁ እንደፈሩት አይደለም እንደተናገረው ነው የሆነው። ቀድማችኋለሁ እንዳልኳችሁ በቃ ቀድማችኋለሁ። ስለዚህ እንደዚህ በሏቸው። መልእክት ለጠፋባቸው፣ ራእይ ለጣሉ፣ አገልግሎት ለጣሉ፣ ተስፋ ቆርጠው በቃ ወደ ጥብርያዶስ ለሄዱ፣ በመንደር ለተቀመጡ ወይም ደግሞ በተለያየ በር ዘግተው ላዘኑ ለሚያለቅሱ እንዲህ በሏቸው፣ በገሊላ ቀድማችኋለሁ በሏቸው። አየ ያኔ በሕይወት ሳለ የነገራቸው ሁሉ ጠፍቶባቸው ነበር። በቃ ሙሾ የሚያወጡ የነበሩት ከሙሾ እግዚአብሔር ያላቃችሁ፣ ስፒሪታችሁን ወደ ምስጋና መንፈስ ጌታ ይቀይራል። ያኔ ነው እንደነዚህ ሴቶች ትንሣኤ አብሳሪ ምን ሆነው እንደነዚህ ሴቶች ሽቶ ቀባለው ሬሳ ብለው መጥተው ሕያውን ተገናኙት፣ ሕያውን ድምጹን ሰሙት፣ ሕያውን አቀፉት፣ ሕያውን አዩት፣ ሕያውን አወሩት፣ ሕያውን ተመለከቱ። የመጀመሪያ አብሳሪ ሆኑና ሴቶቹ ለወንዶቹ የምስራች ይነግሩ ዘንድ ቀዳሚ ሆኑ። እግዚአብሔር ያስቀድማችሁ። የጌታ ቅዱሳን መልእክቴ የምንፈራው አይወርሰንም። ጥያቄዎቻችን ስንመጣ ይንከባለላሉ። አለ ጥያቄ በላችሁ አትፍሩት። የትኛውንም ጥያቄ ይዛችሁ ቅረቡ በእግዚአብሔር ፊት። ጤና ቢሆን፣ ኑሮ ቢሆን፣ ልጅ ቢሆን፣ ትዳር ቢሆን፣ አገልግሎት ቢሆን፣ ስኬት ቢሆን whatever it is እግዚአብሔር ይችላል። እንጸልያለን። ሃሌሉያ። ጸልይላችኋለሁ ዛሬ ይሄ የትንሣኤ መንፈስ በላያችን ላይ ይምጣ። ኢየሱስን ከሞት ያስነሳው ያ መንፈስ በእናንተ ቢኖር ለሚሞት ሰውነታችሁ ሕይወትን ይሰጣል ይላል። ይሄ ሕይወት የሚሰጥ መንፈስ ያገኛችሁ፣ ቤታችሁን ያገኝ፣ ትዳራችሁን ያገኝ፣ ልጆቻችሁን ያገኝ፣ ቢዝነሳችሁን ያገኝ። በዚህ ባርካችኋለሁ። ይሄ የትንሣኤ መንፈስ ከዚህ ስትወጡ ቤታችሁን ይቅደም። ይሄ የትንሣኤ መንፈስ ከዚህ ስትሄዱ የፈራችሁትን ጉዳይ ያንከባልላችሁ፣ ይጣልላችሁ። በጌታ በኢየሱስም በዚህ መንፈስ ባርካችኋለሁ። ይሄን ጉባኤ ባርካለሁ፣ ቅዱሳንን ባርካለሁ፣ ከተማውን ባርካለሁ፣ የቤተ ክርስቲያናችንን አገልጋዮችና አባላት ባርካለሁ፣ በሰፈር በመንደር ያሉትን ባርካለሁ፣ በዚህ ያሉትን ባርካለሁ፣ ነገ ሊመጡ ያሉትን ባርካለሁ፣ ማጠምቃቸውን አዳዲስ ማሰለጥናቸውን ወንዶች ሴቶች ባርካለሁ። የእግዚአብሔር ትንሣኤ መንፈስ በላያቸው ላይ በኃይል ይምጣ።